ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ዝት ይበልልኝ። ቅመሞችዬ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት እንግዲህ ሰላማችሁ ዝት ይበልልኝ ውዶቼ። አንድ ቀን ያሳባችሁት ይሳካና አረጋራችሁ ላይ ደስተኛ ህይወት የምትኖሩበት ያደርጋችሁ። ፈጣሪ ያሳባችሁትን ያሳካላችሁ። አዳዲስ ግን የምትመጡ ልጆች ማለት ነው ጸባይ የላችሁ። አዳዲስ የሚመጡ ልጆች ጸባይ የለም የሚባሉትን አይሰሙም። እኔ አንዳንድ ራሱ ሳስብ ማለት ነው እንደዚሁ እከሌ ሄዳለች እና እኔም ሄጄ ማየት አለብኝ። በቃ መዝናናት ይመስላችኋል መሰለኝ፣ ታጥቦ መውጣት ምናምን እንደዛ አይደለም። አረብ ሀገር ስትመጪ ብዙ ነገር ኢትዮጵያ በአጠቃላይ ኢትዮጵያ ያለሽን ነገር ጥለሽ ነው የምትመጪው ጋይስ። ጸባይሽን፣ ሁሉ ነገርሽን፣ ምንሽን ሁሉሽን ጥለ እዚህ እንደ አዲስ ነው ሌላ ሰው የምትሆኙ እና እዚህ በቃ አረቦች ያሉሽን ነገር መስማት። ሻወር ታጠቢ ሲሉሽ የሆነ እንደ ምን አድርጌ ማለቴ አንዳንድ ሰዎች አላችሁ ሻወር ታጠቡ ስትባሉ በጣም የምትናድዱ። ሸትቻት ነው ምንድነው አሁን የታጠብኩት ምንድነው ታጠቢ ተባልሽ አይደል? ሄደሽ ታጠቢ በቃ። ቂም አትያዙ። ደግሞ በተለይ ኢትዮጵያኖች ቂም ይይዛሉ። እንደገና ደግሞ እንደዚህ አንድ ላይ ሲሰሩ ኢትዮጵያኖችም ሊሆን ይችላሉ፣ ሌላ ሀገር ጋርም እንደዚህ አብራችሁ ስትሰሩ እኔ አሁን ከብዙ ሰው ጋር ነው የምሰራው፣ ግን ተስማምቼ ነው የምሰራው። አንድ ቀን ጣልቼ አላውቅም። በቃ የምችለውን ሰራለሁ፣ የሚችሉትን ይሰራሉ። ይሄን ስሪ ለምን ይሄን አልሰራሽም አያገባኝም። ስራውን የማዘዝ የሴቲቷ ጉዳይ ነው፣ የኔ አይደለም። ካሜራ ላይ የተከታተለች እነሱ ትቆጣጠር። ደሞዝ እኔ አልከፍላቸውም። ምንድን ነው እኔ ይሄን ስሩ ይሄን አትስሩ የምለው? ስለዚህ የምችሉትን ስሩ፣ የሚችሉትን ይስሩ። ከሌላ ሀገር ሰራተኛ ጋር አብራችሁ የምሰሩ ነገር አትከራከሩ። በቃ ነገ ጥለሹ ትሄጃለሽ ያን ቤት። ምናልባት 5 ዓመት አቅዶ እዛ ልትኖሪ ትችያለሽ። እንደው 10 ዓመትን ብትቀመጪ ነገ ያንቺ ቤት አይደለም ጥለሽ ስለምትሄጂ ሰራተኛን አታሰቃዩ። የሚችሉትን ይስሩ። በቃ የሚችሉትን ይስሩ። ምግብ የምከለክሉም አላችሁ። ምግብ ሰምቻለሁ። ምግብ የምከለክሉም አላችሁ። ይሄ እሷ ነው፣ ይሄ መዳሟ ነው፣ ይሄ ልጆቹ ነው ምናምን። ምግብ ያለውን አንቺ አይደለሽም አይደል አስቤዛ የምታደርገው? ትብላ ታያት። ምን አገባሽ? እንደዚህ ክፋት የምታስቡ ልጆች እርግጠኛ ነኝ ነገም እንደው ባጭር ነው የምትቀሩት፣ ጥሩ ቦታ ማትደርሱ። አንድ ሰራተኛ ምግብ ካልበላ ደግሞ አይሰራም። ስለዚህ ምግብ ይብሉ፣ አትከልክሏቸው። ስራቸውን ደግሞ ራሳቸው አውቀው ይስሩ። በቃ አንድ ሰው እኮ ስትቆጣጠረውና ራስ ዝም ብለህ ስትለቀው እኩል አይደለም። እንደው ዝም ስትለው ይሰራል። እንዲህ የምትቆጣጠረው አይነት ከሆነ እልህ ተጋብታችሁ ሌላ ያልሆነ ነገር ውስጥ ጸብ ውስጥ ከመግባት እነሱም ይስሩ። እኔ ከተናገረችኝ ሴትዮ ትናገረኝ እንጂ ለምንድን ናት እኔ አብራኝ የምትሰራው ልጅ ትናገረኝ አይገባም። ስራዬን በአግባብ እሰራለሁ፣ አውቃለሁ። ልሰራ ነው የመጣሁት አይደል? ስለዚህ ምንም ከሰራተኛ ጋር መከራከር መጨቃጨቅ አያስፈልግም። ስራሽን ትሰሪያለሽ ወይ ደግሞ ትከፋፈላላችሁ። ይሄንን አንቺ ስሪ፣ ይሄንን ይሰራል። በቃ ቀን በቀን ያንን ስራ አንቺ ስሪ፣ ቀን በቀን ደግሞ ያንን ስራ እሷ ትስራ። ገብቶሻል? ምንም አትከራከሩ እና እንደዛ ነው ልል የምፈልገው። አረብ ሀገር ስትኖሩ ደግሞ ከአረቦች ጋር ከመዳሞች ጋር በቃ እንዲህ ሲስቁላችሁ ምናምን ስትቀራረቡ ብዙ ሚስጥር በቃ የማይነገርም የሚነገርም ዝም ብላችሁ መቀባጥሩ ልጆችም አላችሁ። ስለ ሀገራችሁ ስለ ቤተሰባችሁ ይሄ መሆን የለበትም። ይሄ ያስንቅሻል እንጂ አያስከብርሽም። የሆነ ቀን ትንቅሻለች። ገብቶሻል? ራስሽን ሚስጥር በቃ ድብቅ ነው መሆን ያለብሽ። ከእሷ ጋር ኦኬ ታወሪያለሽ፣ ትስቂያለሽ፣ በቃ ተወዳጅ መሆን ትችያለሽ። ይሄ ሚስጥርሽን ሳታወሪ ሌላ ነገር ሳቀባጥሪ ስራሽን በአግባቡ መስራት ነው። በቃ ራስሽን አስከብረሽ ቆፍጠን ብለሽ የተባልሽውን ይሄ ስሪ፣ ይሄ እኔ ስራ አይደለም፣ ይሄ እንደዚህ ነው በቃ ስሪ፣ ዝም ብለሽ ስሪ የተባልሽውን እስከምችይው ድረስ። እኔ ከአቅማችሁ በላይ ስሩ እያልኩ አይደለም ጋይስ። የምችሉትን ስራ ስሩ። አልችልም አትበሉ። እሺ ሞክራለሁ ምናምን በቃ አልችልምም አላቅም ምናምን አይሰራም። ትሞክሪያለሽ፣ ምችውን ትሰሪያለሽ፣ አለቀ። ካልቻልሽ ትታይዋለሽ። ነገም ሌላ ቀን ነው፣ ነገ ትሰሪያለሽ። ግዴታ ይሄ ስራ ዛሬ ማለቅ አለበት ብላችሁ ደግሞ የምትጋጋጡ ያለ የሌላችሁን ጉልበት የምትጨርሱ እንደዚህ መሆን የለበትም። የምትሰሩትን ስሩ፣ ማችሉትን ለነገ አስተላልፉ እና ከሰራተኛ ጋር ተስማሙ። አዳዲሶች ደግሞ ሻወር ምናልባት ኢትዮጵያ በቀን አንዴም ሊሆን ይችላል፣ በሳምንት አንዴም ሻወር የምትወስዱ ልትኖሩ ትችላላችሁ። እዚህ ስትመጡ በቀን 3፣ 4፣ 5 ከዛ በላይም ሊወስድ ይችላልና እንዲህ ደጋግማችሁ ሻወር ምናምን እንዲህ ትሸጣላችሁ ምናምን ስትባሉ አትቀይሙ። በቃ ኦፍኮርስ ሙቀት ነው፣ ላትሸቻች ብትታጠቢም ትሸቻለሽ፣ ላብ ነዋ። ስለዚህ በተባልሽው ጊዜ እንዲቄም አሁን ለምሳሌ እኔ ማቃት ሻወር ሰጂ ስትላት ማለት ነው እንደዚህ ብያት ነው ጋምቻት ነው ምናምን የሆነ እልህ ውስጥ ሴቲቷን የሆነ በክፋት የማየት ምናምን እንደዛ አይደለም ጋይስ። የተባላችሁትን አድርጉ በቃ። ሰዎች ላይ አረቦች ላይ በተለይ ደግሞ ቂም አትያያዙ። እንደዚህ ያረጋታለሁ አይሰራም። ጋይስ ምን ልታረጊያት ነው? አልገባኝም። ብታረጊያት ስትጉ ይለቅሻል።
በሰላም ለመኖሩ ሀገር ውስጥ። ስለዚህ አንቺ የመጣሽበት ዓላማ አሳክተሽ መሄድ ነው ወይስ ከሴቷ ጋር ግብ ግብ ለመፍጠር ወይስ ከሰራተኛ ጋር ለመጨቃጨቅ ነው የመጣሽው? ስራሽን በአግባቡ ትሰሪያለሽ፣ አለቀ። የራስሽን ስራ ትታያለሽ፣ ሌላውን በቃ እሷም የራሷን ስራ መዳሟም ትከታተል፣ ራሷ ትዘዛችሁ። ደሞዝ ከፋይ መቼም አንቺ አይደለሽም፣ አምቃቢያት አረቧ ነች የምትቀበላ። ስለዚህ አረቧ ትዘዛት፣ በቃ አለቀ። ይሄ ስራ ትሰራልኝም አልጸዳም ካለች እኔ ሰርቻለሁ፣ በቃ የራስሽን ነው መናገር ያለብሽ። እሷ እንደዚህ ናት፣ እሷ እንደዚህ ናት እያላችሁ ሰውን ከስራ ብታፈናቅሉ አላችሁ። እንዲህ ስንት አውቃለሁ አካባቢ ምናምን እንዲህ ባለመግባባት እያቃጠሩ እሷ እንዲህ ነች እሷ አሰራ ምናምን እየተባባሉ ልጅቷን ከስራ ያፈናቀሉ ያውቃሉና በሰላም ነው መስራት ያለባችሁ። አረብ ሀገር ትዕግስት ይኑራችሁ። አዲሶች ደግሞ ትዕግስት የላችሁም። በቃ እኔ ምን እያረጓችሁ እንደሚልኳችሁ ባላቅም እዚህ ስትመጡ በቃ እባብ አንዴ ሰው አንዴ እባብ ነብር የምትሆኑ አላችሁ። በቃ እንዴት ነው ማንም አይንካኝ አይዘዘኝ። ጋይስ ሴቷ ብሯን ከፍላ እስከሰራይ ድረስ የፈለገችው ማዘዝ ትችላለች። ምቺውን ሰራለሽ ማቺው ለነገ ታስተላልፊያለሽ። አለቀ። ከእሷ ጋር ክርክር ጸባ አያስፈልግም። በቃ ገብቶሻል መለሽ እና እንደዚህ እያደረጋችሁ ጊዜያችሁን እንትን ማለት ትችላላችሁ፣ ማሳለፍ ትችላላችሁ እና ያሰባችሁትን ያሳካላችሁ። በአጠቃላይ እኔ አሁን እንደዚህ ስናገር እንትን ብዬ አይደለም። ገብቷችኋል አይደለ? ውስጣችሁ በቃ እንደዚህ ክፋት ምናምን የምትሰሩ ሰዎች፣ ሰራተኛ የምታሰቃዩ ሰዎች ትማሩበት አላችሁ ብዬ ነው። ነገ ጥለሹ የምትሄጂው ነገር ነው እና ለአረብ ሀገር አያስፈልግም ብዙም። በቃ አረብ ነው። እንደዚህ አሽቃብጠሽላት ምናምን የሆነ ነገር ቢፈጠር እሷ እንደዚህ ናት ብላ አትምርሽም። ታውቂያለሽ፣ ቀጥታ እንትን ነው የምታደርግሽ። ስለዚህ ተጠንቀቃችሁ ራሳችሁን እየጠበቃችሁ ምግብ ብሉ። ደግሞ ምግብ ፊሊፒኖች እኔ በጣም የምወዳቸው ነገር ማለት ነው፣ አንድ እርምጃ ይራመዱ። ምግብ ካልበሉ ራሳቸው እንዲህ ንጽህናቸውን ካልጠበቁ እንዲህ አንድ እርምጃ ለሷ ስራ አያሽቃብጡም። በተለይ ደግሞ አያሽቃብጡ። ምግብ በልታ ነው የምትሰራው። ገባችሁ? ምግቧን በልታ ራሷን ጠብቃ ነው። እንደ ኢትዮጵያ እንደዚህ እኔ ሁላችሁንም እያልኩ አይደለም ጋይስ፣ ሁላችሁንም እያልኩ አይደለም። ጥርሷን ሳትቦርሽ ፊቷን ሳትታጠብ ሮጣ በለበሰችው ቢጃማ ኩሽና የምትገባለች። ባደረችበት ቢጃማ ሮጣ ኩሽና። በቃ እንዲህ ረፈደብኝ ምናምን ይርፈድ፣ አለቀ። የት ሄጀ ነገ የሚያንቺው ነው። እስከዛ እዛ ቤት ነሽ እኮ አትውጭማ፣ ጥለሽው አትሄጂም። ስለዚህ ራሽን ጠብቀሽ ረጋ ብለሽ እሺ በያት። በቃ ተጠብቀሽ ሴቲቷ አስለማምጃት፣ ጊዜ ስጫት። እንዲህ ፍጥን ስትይ በቃ ሁሌ በቃ እንደዛ እንድትሆኝ ይላል የምፈልገው። እንደዛ መፍጠን አያስፈልግም። በቃ ረጋ ብለሽ ራስሽን ጠብቀሽ ምግብሽን በልተሽ እየበላችሁ በነገራችሁ ላይ ምግብ እንደምትበይ ታውቃለች። እዛ ቤት እስካለች ድረስ እየበላሽ እንደምትሰሪ ስለምታውቅ፣ ስለዚህ ምግብ ሳትበይ አንድ እርምጃ ትራመጂ። በቃ ቁርስሽን በልተሽ ምሳሽን በልተሽ ራስሽን በልተሽ እንደዛ ነው መሆን ያለበት። ራስሽን ጠብቀሽ እንደዚህ ስትጠራሽ በቃ ያሽውን በትነሽ ፀጉርሽን አንጨባረሽ ሴቲቱ ዋጋ ምን እብድ መጣብኝ ነው የምትለው እሱ። ጌታ የምን እብድ ነች? ራስሽን ጠብቀሽ በቃ መጣው ስትጠራሽ ስራ ላይ ኮንሽ እሺ እንደዚህ ነው በቃ መጣው እያልሽ ራስሽን ኩል አድርገሽ በቃ እሷ ጋር መቅረብ ያለብሽ እንጂ እንዲህ በቃ ስትጠራሽ ተጋግጠሽ ፊት ለፊቷ ተጋግጠሽ ሮጠሽ ፊት ለፊቷ እንደዛ አይሰራም። በቃ እዛው ባለሽበትና ምንድነው ምናምን ራስሽን እንትን እያልሽና ጋይስ እንደዛ አድርጉ በቃ እና ሰላማችሁ ይብዛልኝ። ውድድ ነው ማድረጋችሁ። ሰብስክራይብ አድርጉኝ። አዲስ ነኝ፣ ሰብስክራይብ እያደረጋችሁ ባይ